ጨለማው የዋሽንግተን ግዛት ምሽት ዝናቡ መሬቱን ያረሰዋል። በሲያትል አውራ ጎዳናዎች ዳር የኖዩን መብራቶች በረጠበው አስፋልት ላይ ያንጸባርቃሉ። መንገደኞች በብርዱ እየተንቀጠቀጡ ወደ ቤታቸው ይፈጥናሉ። በዚህ መሃል ግን አንድ ሰማያዊ የጭነት መኪና ቀስ እያለ በጎዳናው ዳርቻ ይንከባለላል። መኪናውን የሚነዳው ሰው ፊቱ ላይ ሰላማዊ ፈገግታ ይታያል። በሰፈሩ ሰዎች ዘንድ ደግ፣ ሃይማኖተኛና ታማኝ ባል ተብሎ የሚታወቀው ጋሪ ሬጅዌይ ነው። መኪናው ቆመ። አንዲት ወጣት ሴት ወደ መኪናው ተጠጋች። ጋሪ በፈገግታ በሩን ከፈተላት። እሷም ከቅዝቃዜው ለመጠለልና ጥቂት ዶላሮችን ለማግኘት ስትል ያለምንም ስጋት ገባች። በሩ ተዘጋ። መኪናው ወደ ጨለማው ተምዘገዘገ። ያቺ ወጣት ግን ይህ የመጨረሻዋ የሕይወቷ ጉዞ መሆኑን የመኪናው አሽከርካሪ በቀን ሰው በሌሊት ደግሞ ደም የጠማው አውሬ መሆኑን በፍጹም አታውቅም ነበር። ዛሬ በዓለም ታሪክ እጅግ አስፈሪና ለ20 ዓመታት ሙሉ ፖሊስን አይጥና ድመት አጫውቶ ስለኖረው በታሪክ ብዙ ሰዎችን በመግደል ስለሚታወቀው የግሪን ሪቨር ገዳይ እውነተኛና ልብ አንጠልጣይ ታሪክ እንተርክላችኋለን። እስከ ፍጻሜው አብራችሁን ቆዩ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1982 በዋሽንግተን ግዛት በሚገኘው ግሪን ሪቨር በተባለ ወንዝ ዳርቻ ነበር። ሁለት ልጆች በወንዙ አቅራቢያ እየተጫወቱ ሳለ በውሃ ላይ ተንሳፎ የሚታይ አንድ ትልቅ ነገር ይመለከታሉ። ሲጠጉት ግን ያዩት ነገር የሕይወት ዘመን ጠባሳ ሆነባቸው። የአንዲት ወጣት ሴት አስክሬን ነበር። ፖሊስ በፍጥነት ቦታው ላይ ደረሰ። ነገር ግን ፍለጋ በጀመረ በጥቂት ቀናት ውስጥ በዚያ ወንዝ አካባቢ ተጨማሪ 3 አስክሬኖች ተገኙ። ሁሉም የሞቱበት መንገድ አንድ አይነት ነበር። ታፍነው ነበር የሞቱት። ሁሉም ሟቾች ደግሞ ወጣቶችና በሲያትል ጎዳናዎች ላይ የሚሰሩ ሴተኛ ዳሪዎች ነበሩ። የሲያትል ፖሊስ ግራ ተጋባ። በከተማዋ ውስጥ ተኩላ ገብቷል። ማንን አድብቶ እንደሚይዝ የሚያውቅ የማይታይ አሻራውን የማይተው ጨካኝ አውሬ። ፖሊስ ወዲያውኑ ግሪን ሪቨር ታስክ ፎርስ የተባለ ልዩ መርማሪ ቡድን አቋቋመ። ነገር ግን ገዳዩ ከነሱ እጥፍ ፈጣን ነበር። በየሳምንቱ፣ በየወሩ፣ በየጫካውና በየወንዙ ዳርቻ ተጨማሪ አስከሬኖች መገኘታቸውን ቀጠሉ። 10፣ 20፣ 30 ቁጥሮች ሊቆሙ አልቻሉ። ከተማዋ በከፍተኛ ፍርሃት ተዋጠች። ገዳዩ ሰለባዎቹን የሚመርጥበት መንገድ እጅግ ብልህነት የተሞላበት ነበር። ለምን ካላችሁ እርሱ የሚያድናቸው የመንገድ ላይ ሴተኛ አዳሪዎችንና ቤት አልባ የሆኑ ወጣቶችን ነበር። እነዚህ ሴቶች ከጠፉ ቤተሰቦቻቸው ወይም ፖሊስ ወዲያውኑ ፍለጋ እንደማይጀምርላቸው ያውቃል። ጋሪ በቀን ስራው የጭነት መኪናዎችን ቀለም የመቀባት ሥራ ይሰራል። ባለትዳር ነው። ጎረቤቶቹ ዘንድ ደግሞ ጨዋ ሰው ነው። ነገር ግን ምሽት ሲሆን እውነተኛ ማንነቱን ይላበሳል። መኪናውን እየነዳ ወደ ሲያትል የደህንነት አስተማማኝነታቸው አነስተኛ ወደ ሆነው ሴንትራል ሌን አካባቢ ያመራል። ሴቶቹን በመኪና ውስጥ ከጫነ በኋላ በጣም የዋህ በመምሰል እምነታቸውን ያተርፋል። አንዳንዴም የልጁን ፎቶግራፍ በመኪና ውስጥ በማስቀመጥ እኔ እኮ ጥሩ የቤተሰብ ሰው ነኝ የሚል ምስል ይፈጥርባቸዋል። ነገር ግን ራቅ ወዳለ ጫካ ሲደርሱ ፈገግታው ወደ አስፈሪ አውሬነት ይቀየራል። ካነቃቸውና ሕይወታቸውን ካጠፋ በኋላ ልብሳቸውን ሙሉ በሙሉ ገፎ አስክሬናቸውን በጫካ ውስጥ ይጥላል። ይህንን የሚያደርገው ፖሊስ ምንም አይነት የልብስ ክር ወይም ማስረጃ እንዳያገኝበት ነበር። ዓመታት አለፉ። እንደ አውሮፓውያን አቆጣጠር ወደ 1984 ዓ.ም ደረሰ። የሟቾች ቁጥር 40 ሊጠጋ ሲል የፖሊስ መርማሪዎች ሙሉ በሙሉ ተስፋ ቆረጡ። ምንም አይነት ፍንጭ የላቸውም። ሕዝቡ በፖሊስ ላይ እምነቱን አጣ። በዚህ ጊዜ ነው እንግዲህ በታሪክ እጅግ አስገራሚ የሚባለው ነገር የተከሰተው።
በሌላ ግዛት በሞት ፍርድ ተፈርዶበት በእስር ላይ የሚገኘውና የአሜሪካ ታዋቂው ተከታታይ ገዳይ ቴድ ባንዲ ለፖሊስ ደብዳቤ ጻፈ። እኔ የገዳዩን አእምሮ አውቀዋለሁ፣ ልረዳችሁ እችላለሁ አላቸው። መርማሪዎቹ ፍራንክ ቆረንፋልና ሮበርት ኬፐል ወደ እስር ቤት በመሄድ ቴድ ባንዲን አነጋገሩት። አንድ ገዳይ ሌላኛውን ገዳይ ለመያዝ ፖሊስ ማማከር ጀመረ። ቴድ ባንዲ ለፖሊሶቹ እንዲህ አላቸው፣ ይህ የግሪን ሪቨር ገዳይ አስክሬኖቹን የሚጥለው በቡድን በአንድ አካባቢ ነው። እሱ አስክሬኖቹን ይወዳል። ስለዚህ ወደ ጣላቸው ቦታዎች ተመልሶ የመሄድና የማየት ከፍተኛ ፍላጎት አለው። አዲስ አስክሬን ስታገኙ አትውሰዱት፣ እዚያው ተዉትና አካባቢው ላይ ካሜራና ፖሊስ አድብታችሁ ጠብቁ። ተመልሶ ይመጣል። ይህ ለፖሊስ ትልቅ የሥነ ልቦና ትንታኔ ነበር። ፖሊስ ይህንን ስልት ተጠቅሞ ጥበቃ ማድረግ ጀመረ። ጋሪ ግን በጣም ዕድለኛና ንቁ ስለነበረ ለጥቂት ሳይያዝ ነበር ያመለጠው። እንደ አውሮፓውያን አቆጣጠር በ1987 ፖሊስ ጋሪን ጠርጥሮት ነበር። ምክንያቱም ከተገደሉት ሴቶች መካከል አንዷ ከመጥፋቷ በፊት በጋሪ መኪና ውስጥ ስትገባ የታየበት መረጃ ነበር። ፖሊስ ቤቱን ፈተሸ። ከእሱም ምራቅና የቆዳ ናሙና ወሰደ። ነገር ግን በ1980ዎቹ የነበረው የሳይንስና ቴክኖሎጂ ዲኤንኤ ምርመራ በደንብ ማዛመድ አይችልም ነበር። ማስረጃ ስላልነበራቸው ጋሪን በነፃ ለቀቁት። ጋሪም ፖሊስን በማታለሉ እየሳቀ ወደ ቤቱ ተመለሰ። የወንጀል ድርጊቱ ግን ለተጨማሪ 20 ዓመታት ቀጠለ። ጊዜው ነጎደ። 20 ዓመታት አለፉ። ወደ 2001 ዓመተ ምህረት ደረሰን። የግሪን ሪቨር መርማሪዎች አሁንም ፋይሉን አልዘጉትም። የሳይንስ ቴክኖሎጂ በከፍተኛ ሁኔታ አድጓል። መርማሪዎቹ በ1987 ዓመተ ምህረት ከጋሪ ወስደው ያስቀመጡትን የዲኤንኤ ናሙናና በሟቿ ላይ የተገኘውን ናሙና እንደገና ወደ ላብራቶሪ ላኩት። የምርመራው ውጤት መጣ። ኮምፒውተሩ ላይ አረንጓዴ መብራት በራ። 100% ማቺንግ። ከ20 ዓመታት በኋላ ሳይንስ ያንን ጨካኝ አውሬ ያጋለጠው። እንደ አውሮፓውያን አቆጣጠር ህዳር 30 2001 ዓመተ ምህረት ጋሪ ከሥራ ቦታው ሲወጣ በፖሊስ በቁጥጥር ስር ዋለ። መጀመሪያ ላይ ክዶ ነበር። ነገር ግን ማምለጥ የማይችልበት የዲኤንኤ ማስረጃ ሲቀርብለት ተሰበረ። ፖሊስ የሞት ፍርድ እንደማያስፈረድበት ፈቃደኛ ከሆነ ሁሉንም ምስጢር ሊነግራቸው እንደሚችል ተስማማ። ፍርድ ቤቱም ተስማማ። በምርመራ ክፍል ውስጥ ጋሪ የተናገረው እምነት ቃል የመርማሪዎቹን ጭምር ደም የሚያቀዘቅዝ ነበር። 49 ሴቶችን መግደልን አምናለሁ አለ። ነገር ግን መርማሪዎቹ ቁጥሩ ከ70 እስከ 90 እንደሚደርስ ያምናሉ። ጋሪ ሲናገር እንዲህ አለ፣ ሴተኛ አዳሪዎችን የመረጥኩት ማንም ስለማይፈልጋቸውና በቀላሉ ማጥመር ስለሚቻል ነው። እኔ የወንጀል ሥራዬን በሚገባ አውቅበታለሁ። በቀን ውስጥ ለቤተሰቡ ሐሳቢ፣ ለልጁ መልካም አባት፣ እሁድ እሁድ ቤተ ክርስቲያን የሚሄደው ጋሪ በሌሊት ግን የንጹሐን ሴቶችን ሕይወት የሚቀጠፍ የግሪን ሪቨር አውሬ ነበር። ዛሬ ጋሪ በዋሽንግተን ግዛት የሚገኝ እስር ቤት ውስጥ ያለምንም የይቅርታ መብት 48 ተከታታይ የዕድሜ ልክ እስራት እየፈጸመ ይገኛል። እሱ በእስር ቤት ቢበሰበስም በሥራው ግፍ ምክንያት የብዙ ቤተሰቦች ሕይወት ለዘላለም ተበላሽቶ ቀርቷል። በቀን የምናየው የሰው ልጅ ሰላማዊ ፈገግታ በጀርባው ምን አይነት ጨለማ ደብቆ ሊሆን እንደሚችል ማን ያውቃል? ለዛሬ ያዘጋጀንላችሁ ታሪክ ይህንን ይመስል ነበር። ታሪኩን ከወደዳችሁት ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ የትኛውን ታሪክ እንድንሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልን። ደህና ሁኑ።